የእውነቴን ነው ውስጤን ከፍቼ ባሳየ እግዚአብሔርን ነው ማለት በጣም እንትን ብያለሁ በጣም ፊል አድርጌ በተኛ ነገር አንቺ ለምን ከየት የመጣችው ስለመድሃን አይደለም ለምን ከየት የመጣችው እንደሚሰር ምን ትልሽ እኔ ነኝ የጠሯት ለምን እኔ ፈለኳት ልታስታርቅ አው ላስታርቃቸው ለምን ማን እሷና አቢ ምን አገባ አንተ በዚህ በማትረባበት ኮኮነ ምክንያት ነው አትስደቢያት ኮን ምን ይሰራሽ ምን አንተ ተው ይመናታል ጆ እህቴን ስነ ስርዓት በመነሽ አጠጋ አሁን እሺ ያው ተደረሻው ነው አጠራግሪ ነው አንተ ማነጆች ነው እናንተ ከምንጣላ አንተ ወደ ቤት ይደረፍት አርጊ ሂድ ውስጥ በቃ ለምን ነው የመጣሽው ሁለተኛ ነገር እኔ እናንተ አልጨረስ ለቤት ነው አንቺ ነው ከዚህ በኋላ እንደ አንቺ አትንቻት ሰላም ውድ ቤተሰቦቼ እንዴት ናችሁ ሁሉ ሰላም ሁሉ መልካም ዛሬም እንግዲህ በሌላ በአዲስ ቪዲዮ ተመልሻለሁኝ እንግዲህ ባለፈው የተፈጠረውን ነገር አይታችሁታል በጣም የሚደብር ነገር ነበር የተፈጠረው አቢ መሆን የሌለበት ሰው ጋር ነው የሆነው ከኢቫን ጋር ማለት ከኔ እህት ጋር እንግዲህ ዛሬ ሰላምን እዚህ ቀጥሬያታለሁኝ ሰላምን የቀጠርኩት የአቢ ጓደኛ ነኝ ብዬ ነው ኢቫን ወንድም እንደሆንኩኝ ካወቅኩ እዚህ ለመምጣት ፈቃደኛ አትሆንም ግን የአቢ ጓደኛ ነኝ ብዬ ጠርቻታለሁ እዚህ ከመጣች በኋላ እነሱን ለማስታረቅ አስቤያለሁ እንግዲህ እግዚአብሔር ከረዳን ዛሬ አስታርቃቸዋለሁ ኢቫንን በቃ ከነሱ ህይወት እንድትወጣ ማድረግ እንትን ብያለሁ መጣች እሺ ሰላም እንግዲህ እየመጣች ነው እንቀበላትና እስቲ ያለውን ነገር እግዚአብሔር ይርዳን እንግዲህ ሰላም እንዴት ነሽ ደህና ነሽ አይደል ሁሉ ሰላም እንዴት ነሽ እንግዲህ ይቅርታ ሳልነግርሽ ቪዲዮ ጀምሬ ነው የጠበቅኩሽ እሺ ምንድን ነበር ኦሬዲ የላንተ ጉዳይ ኦፊሻል ሆኗል ለዛ ነው ሳላስፈቅድሽ ቪዲዮ ጀምሬ የጠበቅኩሽ ያው ብትነግረኝ ጥሩ ነበር ከሆነ ኢትስ ኦኬ ለጥሩ ነገር ነው ይሁን ያው አሁን ላይ ማለት ሀፕን እያደረጉ ያሉት ነገሮች ጥሩ ስላልሆኑ ለዛ ብዬ ነው ኢትስ ኦኬ ብቻ ችግር የለም እንዴት ናችሁ ደህና ናችሁ ወይ እንግዲህ ቤተሰቦቼ ዛሬ ለምን እንደቀጠርኳት እናንተ ቀደም ብዬ ነግራችኋለሁኝ እሷን ግን እስቲ አሁን ያለውን ነገር ልንገራት እና እኔ ጆብ አላለሁኝ የአቢ ጓደኛ ነኝ ብዬ ነው የጠራሁሽ ግን ይቅርታ በጣም ዋሽቼሽ ነው የኢቫን ወንድም ነኝ እኔ ይቅርታ አድርግልኝ ወይ አንዴ ካሜራውን ታጠፋለህ አይ ካሜራ አይ ወይ አጥፋ ችግር የለውም ምንድነው የምትፈልጉት እናንተ ችግር ይኸውልሽ እኔ ጠራሁሽ አሁን ስለ ኢቫን ጉዳይ ላውራሽ አይደለም የኢቫን ወንድም እንደሆንኩኝ ብታቂም ስለማትመጪልኝ ነው የአቢ ጓደኛ ነኝ ያልኩሽ እኔ ጠራሁሽ ዛሬ ለመሰለኝ ሰላም በቃ አቢና ኢቫን አንድ ላይ መሆን የሚችሉ አይደለም ልጅቷ ባለፈው ቪዲዮ ሰርቼ ነበር ምናልባት ካየሽ በቤተሰብ የታጨላት ልጅ ናት አሁን በቃ የማይሆን ነገር ያደረገች ያለች ልጅ ናትና እኔ ዛሬ እንግዲህ ከአቢ ጋር እንድትታረቁ ላደርግ ነው የመጣሁት አንቺንም አሁንም የመጣሁት ከነሱ ጋር እህተ ነበረች ኢቫን ነበረች ከአቢ ጋር ማለት አቢና እኔ ተገናኝተን ነበር አይነት ነገር የሆነ ነገር ነበርና ከእህቱ ጋር ነው የመጣችሁ በጣም በቃ ይሄ ማለት በቃ ብጥብጥ አድርገው ነው ሄዱት ብጥብጥ እንዴት ሲያደርጉ እንደነበረ ልጅ ሲቀጥል አሁንም ቢሆን ጆ ስለ እኔ እህትን እንደዚህ መናገር አልፈልግም በአንተ ፊት በመጀመሪያ ደረጃ አም ሶሪ እንደዚህ ስለተናገርኩኝ ግን እሷም በጣም አላቅም እኔ እንጃ እንትን ማለት የሆነ ወጣ ያለ ነገር ነው ያላት ስለ እኔ እንጃ እንደዚህ አይደረግም የሰው ፍቅር ላይ የሰው የሆነ ነገር ያላለቀ ነገር እያየች እንደገና እንደዚህ መግባት ማለት ይሄ ከአንድ ሰው አይጠበቅም እኔም ሴት ነኝ እሷም ሴት ነች ገብቷል የሆነ እንትን መኖር ነበረበት ግን ብቻ ሀፕን ያደረገው ነገር ሀፕን አድርጓል እኔና አቢ መመለስ የምንችል ሰዎች አይ አይደለም በመሰረቱ ይኸውልሽ እሷ እናንተ ላይፍ ውስጥ መግባት አልነበረባትም ኦሬዲ እኮ ገብታለች አልነበረባትም ሳይሆን ኦሬዲ ገብታለች አሁንም ቢሆን የግድ እኔ ያስወጣታለሁ እናንተ ህይወት ውስጥ የመቆየት ስልጣንም መብትም የላት ሲጀመር የአቢ እህት ናት ይሄን ሁሉ ነገር እየበጠበጠች ያለችው እኔ ጤነኛም አትመስለኝም እሷ ግን በቃ አሁን ቢያንስ የተፈጠረውን ነገር እንዳልተፈጠሩ ትቶ አንቺና አቢ የምትስማሙበትን መንገድ ብንፈልግ የተሻለ ነው ምንም ለመስማማት እኮ ይኸውልህ ጆ ሄጃለሁ አናግሬዋለሁ ምናምን እሱ እኮ አዲስ የያዛትን ፍቅረኛ አስበልጦ ነው ቅድም ሳገኘው እኮ ትቶኝ ነው ሄደው ስለ ምናልባት ጫና ሊኖርበት ይችላል ምናምን ግን
ግን እሱ ወንድ ልጅ ነው በራሱ ነው መመራት ያለበት አይደለ እህቱ ስላለችው እዛ ጋር የሆነ ሰንበዲ ስለጎተተው ምናምን አይደለም ወንድ ልጅ ነው ስለዚህ ራሱ ነው በራሱ መመራት ያለበት አይደለ በቃ ሪል የሆነ ነገር እኔ ጋር ሪል የሆነ ነገር ቢኖር ኖሮ ገብቷል አንደኛ ትቶኛ ሄድ ነበር በመጀመሪያ ደረጃ ትቶኛ ሄድም ገብቷል እንደዛ ይሆንኩኝ እንደዛ በሱ እየተጎዳው እያየ እኔ እንጃ ብቻ ከባድ ነው በጣም ስለ ያለውን ነገር እንዲህ ነው እንኳን ብዬ ባልነግር ታውቀዋለህ የምታየው ነገር ነው ምናምንና የኢቫን ጓደኛም ከሆንክ ደግሞ ኦሬዲ አይ ሚን ወንድም ይቅርታ ወንድም ከሆንክም ያለውን ነገር ከሷ ጋር ያላቸውን ነገር አብረው እንደሆኑ ምናምን ብዙ ታይም እያሳለፉ እንደሆነ ምናምን ታውቃለህ እኔ ባለፈውም አግኝቻቸው በጣም አስጠንቅቄዋለሁኝ ከአቢ ጋርም ከሷ ጋርም ተጣልተን ነው የተለያየ ነው ከዛ በኋላ አልተገናኘንም ፈለግህ እኮ ምንም ማድረግ አትችልም ጆ አይ አንድ ላይ የሚሆኑ አይደለም ይኸውልሽ አንድ ላይ እንዲሆኑ እኔ አልፈልግም በመሰረቱ ምክንያቱም እኛ ባንፈልግም እነሱ ኦሬዲ ሆነዋል እኮ ገብቷል እኛ ባንፈልግም እነሱ ሆነዋል እኔ እኮ ከአቢ ጋር መሆን ጠልቻ አይደለም ግን ደግሞ ኦሬዲ ሌላ ላይፍ ጀምሬያለሁኝ ብሎኛል ሳገኘውም ለኔ ሆነ እንትን ማለት እንትተው ወደ እነሱ ነው ሄደው ገብቷል አይደል ይሄ ሮንግ የሆነ ነገር ነው ስለዚህ እኔ ድጋሚ መጎዳት አልፈልግም ጆ ስልችት ነው ያለኝ የእውነቴን ነው የምልህ በቃ ማለት በጣም ስልችት ነው ያለኝ መጎዳት ሁሉ ጊዜ ማልቀስ ሁሉ ጊዜ የሆነ ነገር ምናምን ጆ በጣም ይደብራል አንተም ብትሆን እህትህ በእንደዚህ አይነት ሁኔታ ውስጥ እንድትገኝ አትፈልግም ማለት እኔማ ነገሮችን ለማስተካከል ነበር አመጣጤ ግን አሁን እየነገርሽኝ ያለሽው ነገር ደግሞ የሆነ በቃ ተስማሙም ለማለት በጣም የሚከብድ ነገር ነው በጣም ጆ የእውነቴን ነው ስለ ቀደም እንደውም ስንገናኝ ማለት ነው ምን አለችኝ በርግጥ ስለ አንዳንዴ የሆነ ልክ የሆኑ ነገሮች አሉ አክሰፕት ማድረግ ያለብን ቤተሰቦቹ ካልፈለጉሽ ምናምን ነው እንደውም ኢቫንም እያለችኝ የነበረውና ስለዚህ እኔ ደግሞ እንደዚህ አይነት ድራማ ውስጥ መቆየት አልፈልግም እንደዚህ አይነት ውጥንቅጥ ውስጥ መቆየት አልፈልግም ስለዚህ አቢም የመረጠው መርጦ ነው ገብቷል እሱ የእውነት የሆነ ነገር ቢኖረው ኖሮ እንዳልኩ የእውነቴን ነው ከኔ በቃ ማለት ማድረግ ያለበትን መወሰን ያለበትን ይወስናል ተርተኛል አይደለ እሱ የእህቱን ህይወት እህቴ ውሸት እህትየውም ቢሆን ውሸት ጆ እግዚአብሔር እሷ ያማታል በመሰረቱ ያማት በጣም ችግር ያለባት ናት እኔ ጤነኛም አትመስለኝም ይቅርታ አድርጊልኝ ግን አሁን ይሄ ሁሉ ችግሮች ካሉ እኔ አሁን ከሱ ጋር ተስማሚ ለማለት በጣም ይከብደኛል እኔ ቢያንስ በቃ የተፈጠሩን አሁን የነገርሽኝ ነገሮች አላቅም ዛሬም እንደዚህ ያደረጎሽ ከሆነ ይሄ በጣም አስቀያሚ ነው እኔ አሁን በቃ የራስሽን ህይወት ጀምሪ ነው እንጂ ምልሽ ከዚህ በኋላ ታረቂ ማለት በጣም ይከብዳል በጣም እውነት በጣም ስለ አንዳንዴ የሆነ ጠንካራ ሆነህ ለመቆም ምናምን ነገር ትሞክራለህ እንጂ የእውነቴን ነው ውስጤን ከፍቼ ባሳየህ እግዚአብሔርን ነው ማለት በጣም እንትን ብያለሁ በጣም ፊል አድርጌበታለሁ አይ ስሜትሽን እረዳለሁ አንቺ ረጋቤ ብቻ ደግሞ ከዚህም በኋላ እንግዲህ የምንረዳደው ነገር ካለ እኔም ከጎንሽ እሆናለሁ እሺ በጣም አመሰግናለሁ በጣም እንደዚህ የሚለኝ ሰው ነበር ያጣሁት እውነቱን ለመናገር ፋሚሊ አለኝና ከፋሚሊዎቼ ከዩቲዩብ ቻናል ፋሚሊዎቼ ውጪ እንደዚህ የሚለኝ ሰው አንድም ሰው ከጎን ያልነበረ እኔም እዚህ ነገር ውስጥ መግባት አልፈለኩም ነበርና በቃ ያንቺ ቤተሰቦች ምን ያህል ስሜት እየተሰማቸው እንዳለ ሳስብ ምናምን ቃኔ ላግኛትና የሚታረቁ ከሆነ ቤተሰቦቻችሁ በጣም ደስተኛ ስለሚሆኑ እሱን ልሞክር ብዬ ነበር ግን ነው እኮ ማንንም ሰው እኮ መጣላቱን ጠልቶ አይደለም ጆ ግን እየተፈጠረ ያለው እኔ ደግሞ በመታየው ነገር ነው አይደል አንድን ሰው የምትገምተው ወይም ሁኔታውን የምትረዳው ስለዚህ እንደማየው ከሆነ አቢም ቢሆን አይፈልገኝም ምናልባት ለጊዜያዊ ነገሩ አረቀረሽበት በጣም ቀረሽበት በእውነት አንቺ በጣም ቆንጅዬ ልጅ ነሽ ገና በጣም ወጣት ልጅ ነሽ ከዚህ በኋላ በጣም ብዙ ህይወት መታሳልፍ ይልሽ ስለሆንሽ ቀረሽበት እግዚአብሔር ነው እኔ በጣም እኔው በቃ አንቺ ለማረጋጋት ሞክረሽ ጭራሽ መተከከፍ ምን ያርክሽ ነው እዚህ ለምንድን ነው ዛት የመጣው ወንድም ቆይ ስልክ ማታነሳ ኮንድም ከምን ይሰራሽ ነው ተበላ አንተ ተው ይመናታሽ ኮንድም ከምን ይሰራሽ ነው እስቲ ጠርቶኝ ነው የመጣሁት ጠዋት እንደዚህ ሰቀጥኝ ወርሽ እኔ ነኝ የጠሯትኝ አንተ ለምን ይዛት መጣሽ ተደጋጋሚ ስልክ እየደወለች አንተ ያነሳላት አትናገሪያት እሷን አትናገሪያት ወዴ ተረጋጊ እሺ ለምንድን ነው ተረጋግተን ማታወራት ወይ ለምንድን ነው ስልክ ማታነሳላት ለምን ጠራህ ሲጀመር እዚህ እንዳለው የነገርኩህ አንተ ስልክ ባለማንሳት ምክንያት ነው ሲጀመር እዚህ መጣ ሁለተኛ ነገር አንቺ ለምን ከየት የመጣችው
ስለመድኃኒዓለም ለምን ነው የመጣችው? ይኸውልሽ ተረጋጊ። ምን ተረጋጊ? አንዴ ስሚ፣ አንቺ ነሽ የእሷ ህይወት ውስጥ የገባሽው። ያለውን ነገር ምን በእናንተ እናንተ ጉዳይ ቤታችን እንጨርሳለን። በቃ አደቀ። በማይመለከተው ነገር አትግባ። በሰው ህይወት ጣልቃ አትግባ። በቃ ይኸውልሽ እኔ ይሄ ነገር እንዳይፈጠር ነው ከዚህ በፊት በጣም ደጋግሜ ስነግርሽ የነበረው። ባለፈው ምንድነው ይሄ ነገር እንዳይፈጠር? ባለፈው ከአቢ ጋዛ ስንት ነገር ስንጫጫው የነበረው ለምንድን ነው? በዚህ በማትረባ በኮኮ ነው የምትለው ነው። አትስደቢያት። ምን አትስደቢያት? ጆ እህቴን ስነ ስርዓት በበነሽ አጠቃ አሁን እሺ ያው ወደዛ ሂጂ። ወደዛ ሂጂ። አንተ ይዛት የምትሄድ ከሆነ ይዛት አይደለም ጆ ተረጋጋና አውራ ያንን እንትን ቁጭ በይ እስኪ አንተ ደግሞ በእናትህ እኔ እኮ እሱ ያለበትን ተሰኝን እንጂ የምትጡት ማለት ነው። እዚህ ውዴ ምናምን ያልካታሽ ካልተ ምን ወደዚህ በሰን ደወልኩልህ እሱን ተሰኝን በቃ ምን ትችላለህ? በእናትህ ሁለተኛ ነገር ደግሞ ማለት ስሚኝ፣ ቆይ አንዴ ስሚኝ ነኝ ሳትጮህ አውሪ። እሱ ያደረገችው ስላላወክ ነው ጆ። ይኸውልህ ምን መሰለህ ጠዋት ያደረገችው ነገር አላወክም። አንዴ እዚህ ጋር ካሜራ አለ እዚህ ጋር ቪዲዮ እየሰራን ያለነውና አትጩሂ። ምንድነው ያዙ ይልቀቁኝ የምትይው? ለምንድነው ይዛት የመጣው ሲጀመር? እሱ ተወሰል ካላነሳን ስላልከኝ ነው። ለምን ስልክ ማታነሳው? ለምን አነሳልሻለሁ? ወንድ መርጠሽ ሄድሽ አይደል? ወንድ መርጠሽ ሄድሽ ባለ እሱ ምንን መርጦ መጥቷል። ይኸውልህ እሱ ምንን መርጦ መጥቷል። እኔ እሱ መርጬ እጃ ችግር የለብኝ። ድንገር እኮ ነው እቺ ማትረባ ይሆንሽ ማትረባይ አትስደቢያት። አይምሯ ማይሰራ ሴትዮ ያደረገችው ነገር ለነገር ስትደውልልህ ይሄ ከአቅሜ በላይ ይሆናል። ከአቅሜ በላይ ነች። አንቺ ምርጦ ያለሽ ነው። ከአቅሜ በላይ ነው የሆነው። ያልኩሽ ጅብን ነው ያልኩሽ። አንተ ነው ሁሉ ነገር የምትፈጥረው። ምንድነው? እኔ ጋር እስከሚመጣ ድረስ ለምን ዝም አልሽ? አትይዡም? ማንን? እራሱን ነው አትይዡም? እንደ አቢና አይደል የመጣው? አትይዡም? ለምን ነው ምን ሰረሽ? አንቺ ጀምር ሰው ስር ምን ሰረሽ? ወንድም ይሰር ምን ሰረሽ? እኔ ነኝ የጠሯት። ለምን እኔ ፈለኳት። ልታስታርቅ? አዎ ላስታርቃቸው። ማን እሷና አቢ። ምን አገባህ አንተ? ምን ቤት ነህ? ወይ መከራ። በእኛ ቤተሰብ ማለት ተጠርተሽ ማለት ነው። እኛም አንፈልግሽም። ከዛኛው ፋሚሊ አስተጓጉሩሽ አይደል? በቃ አንፈልግሽም ብሎ ከዚህ ያልተረዳሽው ነገር ቢኖር ሁለቱም ራሳቸው ናቸው የጣሉ በመጀመሪያ ደረጃ። ሲቀጥል ስታወሪ ላፍሽ ለከት ይኖር። ምን አይነት ለከት? እሺ ምን አይነት ለከት? ስነ-ስርዓት የለህም? እንዴት በጣም አለኝ አለኝ። እሱ ደግሞ ወንድሜ ነው። እሺ እጅሽን አንሺ። ወንድምነትሽ ባለፈው ረግጠሽኝ ስትሄጂ ነው ያበቃው። ምን ማለት ነው? ነገርኩሽ በቃ ያኔ ወንድ መርጠሽ ስትሄጂ ከኔ ጋር ያለሽ ነገር አቁማል። አሁን ምንድነው? እሺ ለምንድን ነው የመጣሽው እዚህ? ለነግር ጠዋት ያደረገችው ልጅ ማትረባ ሴትዮ ማጣት ያደረገችው ነገር ነገረችኝ። የተፈጠረውን ነገር ሁሉ ነገረችኝ እኮ። ቀናንሳ ትክክል ነው ያደረገችው። ቀናንሳ ነው ያደረገችው። ቀናንሳ እንደዚህ አፍላፍ ተጋጥመው እናገኘዋቸው ነገር አለች አልነገረችም። ይኸውልሽ እሷ ፍቅረኛው ነበረች። አፍላፍ መጋጠም ከዛ በፊት የፈለጉትን ያድርጉ፣ አይመለከትሽም። አንቺ እስካሁን አይታይሽም እንዴ? አይንሽ ውር ነው እንዴ? እስካሁን እኮ ልጁ ፍቅር ላይ ነው። አይታይሽም? ቅድም እኮ ይጅብላ ባረሽ ግን እመቤት ምን ነው ይጅብላ ባረረኝ? እሺ ጥሩ እንደ ህፃን ልጅ እኮ በእህቱ አስቆጥተሽ ነው የሄድሽው። ምን ነው ህፃን ማስቆጥተው? አሁን ጎትታችሁ እኮ እንደዛ ጎትታችሁ ምን ልታረጊ ነው? ወደ ቤት ነው ተነስ። ከዚህ ከማትረባ ሴት ጋር አትናገሪያት። እሷን አትናገሪያት። ኢቭ ወይን ሌላ ጊዜ ታወራላችሁ። የተረጋጋ ስሜት እዚህ ጋር ይተጣጣጣችሁ። ወይ ችግር የለም። አንተ እናንተ ከምንጣላ አንተ ወደ ቤት ይደረፍ ታርጊ። ሂድ ውስጥ በቃ አሁን እየቀለድኩኝ አይደለም። እቤት እንሂድና የምናወራ በጣም ብዙ ነገር አለ። ብዙ ቆራርጠ ነገረችን ነገር ስለማለት እኔ ሰው ፊት ማውራት አልፈልግም። ተነስ ማሊድ የሚባል ተነስ በለው በእናትህ። እንደ ህፃን ልጅ አትጎትሽኝ። ጓደኛን ተነስ ያንን እንደ ህፃን በእናትህ ዝም በይ። በእናትህ አንቺ በጣም አከበርኩሽ። እንዳትነኪያት፣ ዞር በይ ወደዛ። እንዳትነኪያት፣ አታስፈራሪያት። አዎ አንቺ ለወንድ ብለሽ አይደል የተናገርሽ? እንዳትነኪያት። አቤት እንግባ ልቀቀኝ። ተረጋጊ። በቃ ቤት ታወራላችሁ። ጆማታ ይዛት ሂድ በእናትህ። አንቺ ለምንድን ነው የመጣሽው? ሁለተኛ ነገር እኔ እናት አልጨረስም። ቤት ነው አንቺ ነው ከዚህ በኋላ እንደ አንቺ አትንቻት። ቻማታ እንዴ ስራት የሌላት ነች። በመድኃኒዓለም ስም ወይኔ ጉዴ ፈላ። ለምንድን ነው ከህይወት የማትወጣው? እኔ ነገሮችን ላስተካክል ነበር ግን በቃ ነገ በጣም እኔ ይቅርታ አድርግልኝ። እኔ እንጃ እኔ እንደዚህ አይነት ሴት አይቼ አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ የምታወራውን ሁላ እኮ አታውቅም እንዴ። እንግዲህ በጣም በጣም ይቅርታ። በቃ ይሄ ነገር ይፈጠራል ብዬ አይደለም የጠራሁሽ። ለምን ይዟት እንደመጣ ሲጀመር ገባኝ እኮ እብድ ስለሆነች ነው። እኔም ዝም ያልኳት ምንም ያልኳት እብድ ስለሆነች ነው። ስለዚህ ኦኬ ችግር የለም። እኔ ከእብድ ጋር የምጣላም አይነት ሰው አይደለሁኝም። ይሄን ያህል ደግሞ ራሴን ማዋረድ ሰው አይደለሁኝም። ስለዚህ ችግር የለም። ጆ ቴንክ ዩ በጣም አንተ ነሽ። ቢያንስ እንግዲህ እዚህ ጋር ያለውን ነገር ሁሉም ሰምታችኋል። በቃ ነገሮች እንዲስተካከል ለማድረግ እየሞከርኩኝ ነበር።
እሱ አሁን እኔ ላንቺ የምነግርሽ በቃ ከዚህ በኋላ ከአቢ ጋር ባትሁኝ ደስተኛ እሱ ለቤተሰቡ አይ አንቺ ነው የምልሽ አንቺ ከአቢ ጋር መሆን የለብሽ እኔ ማለውንም መሆንም የለብሽ በቃ ለቤተሰቦቹ ብሎ እንደዚህ ያረጋት ካለ ነገ ከነገ ወዲያ ላይ የሚጠቅማት አይመስለኝም እኔና እንግዲህ የተፈጠረው ነገር በጣም ይቅርታ እሷም በጣም ያማታል እንግዲህ ከፈለገሽ ከሱ ጋር ትሁን አይመለከተኝም ቢያንስ እኔ በተቻለኝ አቅም ሁሉ ግን እሷን ሰፖርት ለማድረግ ሞክራለሁ አመሰግናለሁ በጣም ጆሽ በጣም አመሰግናለሁ ሻይ ቡና እንበላ አይደል ደስ ይለኛል ከዚህ አይነት ነገር ውስጥ መውጣት ፈልጋለሁ